የህይወታችሁ ነበልባል የፋኖሳችሁ ነበልባል ከውስጣችሁ ከጠፋ ከፀሐይ ብርሃንን ምንም ማድረጋችሁ ለእናንተ ፀሐይ ምንም ጥቅም አይኖራል። ሰው በሁለት ነገር ተጠምዶ ህይወቱን ያባክናል። ወይ በበታችነት ስሜት ወይም ደግሞ በበላይነት። በበታችነት ስሜት ስትሆን ራስን ትጎዳለህ። በበላይነት ስሜት ስትሆን ደግሞ ሌላ ሰዎችን ትጎዳለህ። በአንድ መንደር ላይ ሁለት ልጆች በአንድ ክላስ ይማሩ ነበር። አንደኛና ሁለተኛ ወጣ። ሁለተኛ ወጣው ለምን አንደኛ አልወጣም ብሎ አንደኛ ጋር ፉክክር ይጀምራል። ግን ፉክክሩ ከራሱ ጋር ሳይሆን ከአንደኛ ከወጣ ልጅ ስለነበረ ሁሌም ሁለት ነገር ይከሰታል። መከፋትና መደሰት። አንደኛ ወጣው ውጤቱ ዝቅ ሲል ይደሰታል። ውጤቱ ከፍ ሲል ደግሞ መከፋት ይጀምራል። በመጨረሻም ውጤቱን ከነሽልማቱ ሲሰጥ አንደኛ ወጣው በደስታ ሲወስድ፣ ሁለተኛ ወጣ ደግሞ ውስጡንና ውጩን ጨለማ አድርጎ ውጤቱንም ሽልማቱንም ሳይወስድ እያለቀሰ ወደ ቤቱ ይገባል። ይህን ነገር ካስታውሳችሁ በመጀመሪያ የተፎካከረው ከራሱ ጋር ሳይሆን ከሌላ ሰው ጋር ስለነበረ ዓለም ጋር ከተፎካከራችሁ መቼም ቢሆን እንደማታሸንፉ ከራሳችሁ ጋር ስትፎካከሩ ግን ያለ ጥርጥር ታሸንፋላችሁ። አንድ ሰው በበታችነት ስሜት ከተያዘው ውስጡ በጥልቀት ይታመማል። ከንቱ እንደሆነ እያሰበም ከኖረ በህይወት የመቆየት ጉዳዩ አስቸጋሪ ይሆናል። በህይወት እየኖረ ቢሆንም እንኳን ሞት ነውና እስከ ዕለተ ሞት ድረስ በህይወት የሚቆዩት ጥቂቶች ናቸው። አብዛኞቹ ግን ከመሞታቸው በፊት የሚሞቱ ናቸው። የበታችነት ስሜት በሽታ ነው። ይህንን የበታችነት ስሜት ለመደበቅ የሚመጣው የበላይነት ስሜት የባሰ በሽታ ነው። አብዛኛው ጊዜ መድኃኒቱ ከበሽታው ይልቅ ይጎዳል። የበታችነትና የበላይነት ስሜት ከእውነተኛ ከእኛነታችን ጋር አይገናኝም። እናንተ መሆናችሁን ብቻ። አንድ ሰው ሌላ ሰው መሆን አይችልም፣ ሌላ ሰውም ደግሞ አንድ ሰው መሆን አይችልም። ራሳችሁን አታነጻጽሩ። ራሳችሁን ባነጻጸራችሁ ቁጥር የምታነጻጽሩት ሰው ሁሌም አይምሯችሁን ይቆጣጠራል። እንኳን ወደ ቻናላችን በደህና መጣችሁ። ቸርነት ነው። ላይክ፣ ሰብስክራይብ በማድረግ ቤተሰብ ነው። በመጀመሪያም አንድ ነገር ላሳስባችሁ እወዳለሁ። የሰው ልጅ የሚኖረው ከትላንቱ ህይወት፣ ካለፈው ታሪክ፣ ካነበበው፣ ከሚሰማው ነገር ነው። የበታችነት ስሜት የሚመጣው እነኝህን ባለማወቃችን እጅግ በጣም ትንሽ ውስጥ ያለው እጅግ በጣም ትልቅ ውስጥም አለ። አንዲት ጠብታ ውስጥ ያለው በውቅያኖስ ውስጥም አለ። በሰው ውስጥም ያለው ነፍስ በአይን አይታይም። ሆኖም ግን እጅግ በጣም ግዙፍ የሆነ ኃይል በውስጡ ተደብቆ ይገኛል። ይህ ኃይል ሊገለጥ በጣም ይችላል። እጅግ በጣም በትንሽ ውስጥ እጅግ በጣም ትልቅ ነገር እንደሚገኝ ሁሉ ትንሽን ብለን በምናስበው በእኛም ውስጥ ትልቅ ነገር አለ። ግን ያኛውን ነገር እንዴት ማውጣት ይቻላል ነው። በትንሽ ውስጥ ትልቅ ነገር ተደብቆ እንደሚገኝ ከታወቀ ሰው የራሱን አቅም አስታውሶ ያ ትንሽ ነኝ ብሎ የሚያስበው ወይም ደግሞ የበታችነት ስሜት እንዲሰማ ያደረገውን ነገር ማሸነፍ መቻል። ሰው ትንሽ መሆኑ ሊሰማ የሚችልበት ምንም ምክንያት የለም። ከዚህ በተቃራኒ እጅግ በጣም ሰፊና ግዙፉ በኢጎ ሊሞላ አይገባም። ምክንያቱም እሱ ውስጥ ያለው እጅግ በጣም ትንሽ ውስጥ ማለት ነው። ትንሹ የበታችነት ትልቁ ደግሞ የበላይነት ሊሰማ የሚችልበት ምንም ምክንያት የለም። የበታችነትም ሆነ የበላይነት ትርጉም የላቸው፣ ሁለቱም ትርጉም አልባ ናቸው። ምናልባት እነኚህ የበላይ ነን የሚሉት ወይም ደግሞ የበታች ነን የሚሉት በ70 ዓመታቸው ቢቀበሩ የሞቱት ግን ቀደም ብሎ በሞታቸውና በቀብራቸው መሃል የ30 የ40 ወይም የ50 ዓመት ክፍተት ሊኖር ይችላል። የበታችነት ስሜት አይምሮን ጨምድዶ የያዘ ሰው ህይወቱ በመከፋቱ የተሞላ ነው። በህይወት የሚኖር ሞት ይሆናል። ህይወቱ አመድና ትቢያ ይሆናል። የህይወታችሁ ነበልባል የፋኖሳችሁ ነበልባል ከውስጣችሁ ከጠፋ የፀሐይ ብርሃን ምንም ማድረግ አይችልም። ለእናንተ የፀሐይ ብርሃን ምንም ትርጉም አይኖራትም። በሰው ውስጥ የእንስሳም የመለኮት ተፈጥሮ እንደሚገኝ ሁሌም ማስታወስ አለ። የበላይነት ስሜት የሚሰማው የእንስሳ ባህሪ እንዳለው መድከም፣ መሞት፣ ሀዘን ሁሉ ነገር እንዳለ ካስታወሰው የበላይነት ስሜቱን ትንሽ ሊገታ ይችላል። የበታችነት ስሜት ያለውም ደግሞ የእግዚአብሔር ኃይል በአንተ ላይ እንዳየ ካስታወስ ነገሮችን መቀየር እንደሚችል ካመን በበታችነት ስሜት ውስጥ ልትገባ አይገባም። ምክንያቱም አንተ ውስጥ ያለው ኃይል ትልቅ ነው። በጣም የሚገርመው ሰው የበታችነትን ስሜት ለማውደም አስቦ በበላይነት ስሜት መጃጃል፣ የበታችነትን ስሜት ለማፈን የተለያዩ መንገድ መፈለግ ይጀምራል። በጓደኞቹ ዘንድ የበታችነት ስሜት እንዳይሰማው የበላይ መሆኑን ለማስረዳት ብዙ መንገድን ምሮ የበላይነት ፉክክር ውስጥ የሚከተው የበታችነት ስሜት ከንቱ ነኝ የሚል የበታችነት ስሜት ውስጡን እንደ ትል ይበላል። በዚህም አእምሮ ተጎድቶ ችግር ውስጥ ይከተውና የበላይ መሆኑን ለማሳየት ወደ ፉክክሩ ውስጥ ይገባል። ሂትለር ደግሞ ተራ ንቃተ ህሊና የነበረው ወታደር ነበር። እዚህም የጦር ሰራዊት አባል ለመሆን አትበቃም ተብሎ ተባረው ነበረ ይባላል። ያንን ንቀቱን ለመበቀል ስል በሰው ህይወት ላይ ደርሶ የማያውቀውን ንቀት አድርሶ አልፏል። ምናልባት አንዳንዶቹ እንዲህ ተብዬ እዚህ ደረስኩ የሚሉት አሉ። ግን እነሱ የተፎካከሩት ከሌላ ሰዎች ጋር ሳይሆን ከራሳቸው ያንን ሁኔታ ለመቀየር ነበር ሲፎካከሩ።
የገጠማቸው የበታችነት ስሜት ጉዳት ሳቢያ እንደ እብድ መሽቀዳደም የጀመሩ ናቸው። የከፍታ ደረጃ ላይ መውጣት ካልቻሉ አይረኩም። እዛው የከፍታ ጫፍ ላይ በመውጣት ከንቱ አለመሆናቸውን ለማሳየት ሲሉ ይሯሯጣሉ። ያንን ነገር ካሰቡ በኋላ በውስጣቸው ግን ምንም ነው። ከዚህ አንጻር ሁሉም ስልጣን፣ ሀብት፣ ንብረት ወይም ዝና ለባለቤታቸው ትርጉም አልባ ነው። ምክንያቱም ግለሰቡ የፈለገን ሁሉ በእጁ ቢያስገባ ያው እንደ በፊቱ ሆኖ ያገኛል። የበታችነት ስሜት አሁንም እንዴት ይወጣል? ትልቁ የስልጣን እንኳን እርካታ ነው። እናም ቀድሞ ለመገኘት ያለው እሽቅድድሙ አንድ ሰው አሌክሳንደርን ዓለምን ለመቆጣጠር እንደምትፈልግ ሰምቻለሁ፣ ነገር ግን ዓለምን ከተቆጣጠርክ በኋላ ምን እንደምታደርግ አስብበት ታውቃለህ? ምክንያቱም ያለው አንድ ዓለም ብቻ ስል ጠይቆ ነበር። እዛኔ አሌክሳንደርም በጣም ተከፍቶ በዚህ መልኩ አስቤ አላውቅም፣ ትክክል ነው፣ ሞላውን ዓለም ከተቆጣጠርኩ በኋላ ምን ያደርጋል? ሌላ ዓለም ያለው የት ነው? በማለት መልሶ ዓለምን ከተቆጣጠረ በኋላ እንኳን አይምሮ ጠፍሮ ከያዘው የበታችነት ስሜት ማምለጫ ነው። ሌላ ዓለም ቢኖረውና ቢቆጣጠረው እንኳን ማምለጫ ነው። አንድ ሰው ተፈጥሯዊ ሚዛንን መጠበቅ የሚችለው ከበታችነትም ሆነ ከበላይነት ስሜት ነፃ ሲሆን፣ ትንሹ የሚያለቅስበት፣ ትልቁ ደግሞ በኢጎ የሚሞላበት ምክንያት የለም። በዚህ አጽናፈ ዓለም ትልቅ መስሎ የሚታየውም ሆነ ትንሽ መስሎ የሚታየው አይነት እምቅ ሀብት አለ። ልዩነቱ ግን የመጠን ብቻ ነው። እውነታውን ለመገንዘብ ሁለት ነገሮችን በአይምሮ ማዘዝ፣ የበታችነት ስሜት እብደት፣ የበላይነት ስሜት ደግሞ የባሰ እብደት። ይህንን መገንዘብ ያስፈልጋል። ራስን የበታች ወይም ደግሞ የበላይ አድርጎ መመልከት እብደት። መጨረሻ ራሳችሁን ከዚህ ጉድ ለማውጣት ከሌላ ሰው ጋር አታነጻጽሩ። ራሳችሁ ሆናችሁ ኑሩ። የእግዚአብሔር ኃይል እንዳላችሁ አስታውሱ። መቼም ቢሆን ቀን ሊከፋ ይችላል፣ ሰው ሊጠላ ይችላል፣ ማንም እንኳን ለእናንተ ምንም ሊያደርግ ይችላል፣ ምንም ሊያል ይችላል፣ ሼክ እንኳን ሊያደርግ ይችላል። ግን ማሰብ አለባችሁ እናንተ መሆኖችን ብቻ አስቡ። ሌላ ሰው መሆን ስትፈልጉ ሰው መሆናችሁን የበታችነት ስሜት ስሜት በምንም ሁኔታ ራሳችሁ ሆናችሁ ብትኖሩ ከበታችነት ስሜት ናችሁ። ከማንም ጋር የበላይ መሆኑ የበታችን መሆኑ ራሳችሁ ሆናችሁ ትኖራላችሁ። ከተመቻችሁ ለሌላ ሰውም ሼር በማድረግ ሰብስክራይብ ያደርጋችሁ ቤተሰብ በትህትና እጠይቃለሁ።